ዘመናችሁን መርምሩ፣ የዘመኑን ሁኔታ ለዩ። በዘመኑ ያለውን ሁኔታ መርምራችሁ በመለየት ራሳችሁን ከክፉ ነገር ጠብቁ፣ ከስህተት ጠብቁ፣ ከክፋት ጠብቁ፣ ከአመንዝራነት ጠብቁ። ራሳችሁን የምትጠብቁበት መንገድ አንዱ ዘመኑን መለየት ነው፣ መመርመር ነው። የርኩሰት ልጅ ምን ድረስ ነው የሚረክሰው? እኔ እግዚአብሔር ነኝ ብሎ እስከ መናገር። ይህንን የት ነው የሚያደርገው? በእግዚአብሔር ቤተ መቅደስ ላይ ተቀምጦ። በየትኛውም ዘመን አመፀኛው አመፅ ይሰራል፣ ኃጢአተኛው ኃጢአት ይሰራል። ዲያብሎስም የአመፃ መሪ፣ የአመፃ መንግስት የሆነው አካልም ስራውን ይቀጥላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡር አባታችን መላከ ስብሐት ቆሞስ አባ ገብረ ሥላሴ ያማረ የዚህ ታላቅና ታሪካዊ ደብር የሁለቱም አድባራት ዋና አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ የተወደዳችሁ መምህራነ ወንጌል፣ አባቶች ካህናት፣ ወንድሞች ዲያቆናት፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ የቅድስት ቤተ ክርስቲያን ልጆች፣ የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆችና አገልጋዮች በእግዚአብሔር ስም በጌታችንና በመድኃኒታችን በኢየሱስ ክርስቶስ ባገኘነው ፍጹም ሰላም እንደምን ሰነበታችሁ? እንደምን አላችሁ? እንደምን ዋላችሁ? አሜን። እግዚአብሔር አምላካችን ስለረዳን፣ ስለጠበቀን፣ በሕይወት በጤና ስላገናኘን፣ በቤቱ ስለሰበሰበን፣ እሱን እንድናስበው፣ ምሕረቱን እንድንናገር፣ ስሙን እንድንጠራ፣ እንድንዘምርለት፣ እንድናመሰግነው፣ ማዳኑን እንድንማር፣ ፈቃዱን እንድንነጋገር የፈቀደልን፣ የረዳን፣ የሰበሰበን አምላካችን እግዚአብሔር ክብር ምስጋና ይድረሰው። ሰላም ሰነበታችሁ? ይሰማል አይደል? እንደምን ዋላችሁ? አሜን። እግዚአብሔር ክብር ምስጋና ይድረሰው። ዛሬ እንግዲህ በአለን የወንጌል ጊዜ የዘመኑን ምልክት መለየትና ራስን ከክፉ ነገሮች መጠበቅ በሚል ርዕስ የእግዚአብሔርን ሐሳብ፣ የእግዚአብሔርን ፈቃድ እንማማራለን፣ እንነጋገራለን። ርዕሱን ያው ትይዛላችሁ ማለት ነው። ማስታወሻ የምትይዙ በማስታወሻችሁ፣ ማስታወሻ የሌላችሁ ደግሞ በአእምሯችሁ በልባችሁ ትመዘግቡታላችሁ ማለት ነው። ርዕሳችን የዘመኑን ምልክት፣ የዘመኑን ሁኔታ መለየትና ራስን ከክፉ ነገር መጠበቅ የሚለው ነው ርዕሳችን። ዋና ዓላማው ያለንበትን ዘመን መመርመር፣ ያለንበትን ሁኔታ መመርመር፣ መመዘን፣ በእግዚአብሔር ቃል ማየት፣ በምድራችን በዘመናችን ያሉ አላስፈላጊ የሆኑ የዋዛ የፈዛዛ ነገሮችን፣ ሕይወትን የሚያጠፉ የርኩሰት መንገዶችን፣ ከእግዚአብሔር የሚለዩ የሐሰት ትምህርቶችን፣ ከእግዚአብሔር የሚለዩ ሐሰተኛ አስተማሪዎችን በመለየት ራሳችንን ከእግዚአብሔር ጋር የማኖር፣ ራሳችን ከእግዚአብሔር ጋር እንድንኖር የመታገል፣ የመጣር፣ የመጋደል መንገድ ነው ማለት ነው ለማየት የምንሞክረው ማለት ነው። ስለዚህ አቅጣጫ ለመያዝ እንዲመቸን አጠቃላይ የሆነ ነገር እንይዛለን። እንግዲህ የምድራችን ዕድሜ እንደ ሰው ዕድሜ ነው። ይሄ ማለት አንድ ሰው እንደሚወለድ፣ እንደሚያድግ፣ እንደሚያረጅ፣ እንደሚሞትም እናውቃለን። እያንዳንዳችን የምንወለድበት፣ የምናድግበት፣ የምናረጅበት፣ የምንሞትበት ቀመሩ፣ መንገዱ፣ ሕጉ
ለትውልድም ይሰራል፣ ለእያንዳንዱ ትውልድም ይሰራል። በሌላ አገላለጽ ትውልድ ይነሳል፣ ትውልድ ያድጋል፣ ትውልድ ያረጃል፣ ትውልድ ይሞታል፣ ያልፋል። እያንዳንዱ ግለሰብ፣ እያንዳንዱ ትውልድ የሚነሳበት፣ የሚወድቅበት፣ የሚያረጅበት፣ የሚሞትበት መንገድ ደግሞ አጠቃላይ ለሰው ልጆች ታሪክም ይሰራል። ለአጠቃላይ ለረጅሙ ዘመኑን በሺም በሚሊዮንም የምንቆጠረው ያው እኛ በመጽሐፍ የምናውቀው በሺህ የሚቆጠሩ ዓመታት ናቸው። አንዳንድ አዋቂዎች ደግሞ በሺህ ዓመታት ምድር ኑራለች፣ ትውልዱ ኑሯል ብለው ይናገራሉ። አሁን እሱን ሙግት እዚህ አላመጣውም። ግን የትኛውም ዘመን ይሁን በየትኛውም ዘመን የተነሳው የትውልዱ ታሪክ ጉዞ በእያንዳንዳችን የግለሰብ ጉዞ ቀመር ውስጥ በእያንዳንዱ የትውልድ ጉዞ ቀመር ውስጥ የሚጓዝ ነው። በሌላ አገላለጽ የሰው ልጆች አጠቃላይ መነሻ አለን፣ መጨረሻም አለን። ስለዚህ ሰዎች በየዘመናቸው በየትውልዳቸው የራሳቸው የሆነ ልዩ የሚያደርግ ነገር ስለሚኖር ዘመናቸውን መመርመር አለባቸው። ዘመናቸውን መፈተሽ አለባቸው። ኃጢአት በአጠቃላይ ኃጢአት ቢሆንም ራሱን የሚገልጥባቸው መንገዶች ደግሞ በየዘመኑ ይለያያሉ። ሰውን መግደል ለምሳሌ ሰውን መግደል መቼም ቢሆን ያው ሰውን መግደል ነው። ነፍሱን ከስጋው መለየት በሕይወት እንዳይኖር ማድረግ ነው። ሰውን መግደያ መንገዱ ግን በየዘመኑ ይለያያል። ኃጢአት የሚሰራበት ወይም ማኒፌስት የሚያደርግበት መንገድ ግን ይለያያል። ስለዚህ ዘመናችንን እያንዳንዳችን መመርመር አለብን። እያንዳንዳችን ዘመናችንን ስንመረምር በዘመኑ ውስጥ ያለን ርኩሰት እየነቀስን እያወጣን እየለየን በየዘመኑ የሚከሰቱ ስንፍናዎችን እየነቀስን እየለየን እያወጣን በእግዚአብሔር ቃል እያከምን ራሳችንን እያደስን ከእግዚአብሔር ጋር የምንኖረውን ኑሮ እያሳመር እግዚአብሔርን እያመሰገን የራሳችንን ዕድሜ የራሳችንን ዘመን እንድናልፍ ይረዳናል ማለት ነው። ሐሳቡ አጠቃላይ ማወራበት ነገር ከዚህ ጋር የተያያዘ ነው ማለት ነው። እንግዲህ ዘመንን ስንመረምር ዘመን መነሻ አለው መድረሻ አለው ወይም መነሻ አለው መጨረሻ አለው ብለን አምነን ነው። ዘመን አይለወጥም። የምድር ዕድሜም መነሻው አይታወቅም፣ መነሻም የለውም። አልፎም እንደዛ የሚሉ አሉ። እንደገና መጨረሻም የለውም። ስለዚህ እንዲህ ነው እንዲያ ነው ብሎ ከዘመን ጋር የሚመጡትን ነገሮች ለማጥናት መሞከር ብዙ ትርጉም ላይኖረው ይችላል ብለው ሊያስቡ የሚችሉ ሰዎች ይኖራሉ። በእኛ በመጽሐፍ ዘመን እንድንመረምር መድኃኒታችን ኢየሱስ ክርስቶስ እንዴት እንዳዘዘን መጀመሪያ ጥቅሱን እንይ። ዘመንን መመርመር የዘመኑን ምልክት የዘመኑን ሁኔታ መለየትና ራስን ከክፉ ነገር መጠበቅ ማለት ምን ማለት እንደሆነ ከጌታ ቃል መነሻነት ነው ይህን የወሰድኩት ማለት ነው። በማቴዎስ ወንጌል ምዕራፍ 16 ቁጥር 1 ጀምሮ መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ጊዜ ፈሪሳውያንና ሰዱቃውያን የተባሉ ሰዎች ቀርበው ከሰማይ ምልክት እንዲያሳያቸው ጠየቁት። ፈሪሳውያንን ታውቋቸዋላችሁ፣ ሰምታቸዋል ቢያንስ እነማን እንደሆኑ። ሰዱቃውያንንም ስማቸውን ቢያንስ ሰምታቸዋል፣ ያልሰማችሁ መዝግባቸው ያዙ። እነዚህ ሰዱቃውያን ፈሪሳውያን የሚባሉት በጌታ ዘመን የነበሩ የሃይማኖት ቡድኖች ናቸው። ጉልበታሞች፣ ትላልቆች እነዚህ ቡድኖች ናቸው። በአይሁድ የሃይማኖት ቡድን ውስጥ ሴክት ውስጥ ያሉ ወሳኝ የሚባለውን ቡድን የሚመሩ ሰዎች ናቸው። እነዚህ ሰዎች የአይሁድን ሕግ፣ የአይሁድን ስርዓት፣ የአይሁድን እምነት፣ የአይሁድን ታሪክ ያውቃሉ። ስለዚህ ወደ ኢየሱስ ክርስቶስ ቀረቡና ከሰማይ ምልክት እንዲያሳያቸው ጠየቁት ይላል። ከሰማይ የሚለው ቃል የሚያሳያችሁ ምንድን ነው? እስካሁን ድረስ በጣም ብዙ ምልክቶች አይተዋል ማለት ነው ሰዎቹ። ጌታችን ኢየሱስ ክርስቶስ ድውይ ሲፈውስ፣ ለምጽ ሲያነጻ፣ ሙት ሲያስነሳ፣ አጋንንትን ሲያስወጣ፣ ባህርን ሲገስጽ፣
5 እንጀራና 2 ዓሣ አበርክቶ ለ5000 ሰዎች ሲመግብ 12 መሶብ ሲያስነሳ አይተዋል። የተትረፈረፈ በረከቱንም አይተዋል። አሁን እነዚህ ሰዎች የለም አሁን አንተ ከሰማይ መጥቻለሁ እያልህ አይደለ? ስለዚህ በምድር ያደረግከውን አይተናል። አጋንንትን ስታስወጣም አይተናል። ድውይ ስትፈውስ፣ ለምጽ ስታነጻ አይተናል። ሙት ስታስነሳ አይተናል። ባህር ስትገስጽ አይተናል። ስለዚህ ከሰማይ ምልክት እንድታሳየን እንፈልጋለን አሉት። መድኃኒታችን ኢየሱስ ክርስቶስ የመለሰላቸው መልስ እንዲህ የሚል ነው። እርሱ ግን መልሶ እንዲህ አላቸው፣ በመሸ ጊዜ ሰማዩ ቀልቷልና ብራ ይሆናል ወይም ዝናብ አይዘንምም ትላላችሁ። ማለዳም ሰማዩ ደምኖ ቀልቷልና ዛሬ ይዘንማል ትላላችሁ። ስለዚህ ምን ማለት ነው? ሰማዩ ሲጠቁር፣ ሰማዩ ሲቀላ የደመናውን አመጣጥ የነፋሱን አካሄድ አይተው ይሄ ዝናም ያለው ዝናም የቋጠረ ደመና ነው፣ ዝናም ይዘንማል ዛሬ፣ ይሄ ደግሞ ዝናም አይዘንምም ዛሬ ነፋስ ይበትነዋል ብለው ይተነብያሉ፣ ይለያሉ። የሰማዩን ፊትማ መለየት ታውቃላችሁ። የሰማዩን ፊቱን ታነባላችሁ። ሰማዩ ሲቀላ ሲጠቁር እያነበባችሁ ይዘንማል አይዘንምም ትላላችሁ። የዘመኑንስ ምልክት መለየት አትችሉምን ይላል። ለምንድነው የዘመኑን ምልክት መመርመር የማትችሉት? የማትፈልጉት ለምንድን ነው? ሰማዩን መመርመር፣ መገመት፣ ማወቅ ይዘንማል አይዘንምም ብሎ መወሰን ከቻላችሁ በዘመናችሁ እየሆነ ያለውን ነገር በማየት ማወቅ እንዴት አቃታችሁ? እንዴት ይህንን ማድረግ አልቻላችሁም አላቸው። ከዛ ቀጠለና ሌላም ይጨምርበታል። ክፉና አመንዝራ ትውልድ ምልክትን ይሻል ይላል። አሁን ምልክትን መሻትን ከክፋትና ከአመንዝራነት ጋርም አያይዞ ይናገራል፣ እልባትም ይሰጣል። ከዮናስ ምልክት በቀር ምንም ምልክት አይሰጣችሁም ይላል። ይሄንን ብዙ እንዳንገፋው መድኃኒታችን ኢየሱስ ክርስቶስ በዚህ አውድ ውስጥ ነው። ዘመናችሁን መርምሩ፣ የዘመኑን ሁኔታ ለዩ፣ በዘመኑ ያለውን ሁኔታ መርምራችሁ በመለየት ራሳችሁን ከክፉ ነገር ጠብቁ፣ ከስህተት ጠብቁ፣ ከክፋት ጠብቁ፣ ከአመንዝራነት ጠብቁ። ራሳችሁን የምትጠብቁበት መንገድ አንዱ ዘመኑን መለየት ነው፣ መመርመር ነው። አጠገባችሁ ያለውን ነገር በመለየት ርኩሱን ርኩስ፣ ቅዱሱን ቅዱስ በማለት መወሰን ትችላላችሁ። አይምሮ አላችሁ፣ ደግሞ መጽሐፍ አላችሁ፣ ሕግ አላችሁ፣ አስተማሪዎች አሏችሁ፣ አምላክ አላችሁ፣ ሃይማኖት አላችሁ ይህንን የምትለዩበት። ስለዚህ ይህንን ለምን አልቻላችሁም ብሎ በመገሰጽ ነው ትምህርቱን የጀመረው ማለት ነው። ለእኔም ይህንን አጠቃላይ የማቀርበውን ወንጌል ትምህርት በዚህ ላይ እንመሰርተው ማለት ነው። ይህን ክፍል በሉቃስ ወንጌል ምዕራፍ 12 ቁጥር 54 እስከ 56ም ታገኙታላችሁ። ተመሳሳይ በሆነ መንገድ መድኃኒታችን ኢየሱስ ክርስቶስ ተግሳጾን ሲያቀርብ ትምህርቱን ሲያስተምር እናያለን ማለት ነው። ስለዚህ ዘመናችንን የምንመረምረው በምን ሁኔታ ነው ወይም ለምን ዓላማ ነው ሲባል ብዙ ጊዜ ዘመኑ ቀርቧል፣ ዘመኑ ሊፈጸም ነው፣ ስለዚህ በተለያየ መንገድ ምላሽ መስጠት አለባችሁ ተብሎ ከተለያዩ ሰዎች ድምፅ እንሰማለን። አንዳንዶች ደግሞ ቸል ያልናቸው ድምጾች ደግሞ በሌላ በኩል ይመጣሉ። የዘመኑን አቅጣጫ የዘመኑን ነፋስ የሚያሳዩ ነገሮች ይመጣሉ። ስለዚህ ክርስቲያኖች ዘመንን ለመመርመር የዘመናቸውን መስመር መለየት መቻል አለባቸው ማለት ነው። ለዚህ ደግሞ እኛ ክርስቲያኖች ጌታ ሰው ሆኖ ወንጌልን ሰብኮ ታምራትን አድርጎ በመስቀል ላይ ተሰቅሎ ቤዛ ሆኖን ሞቶልን ተነስቶ ተስፋ ሰጥቶን አርጎ በአብ ቀኝ ተቀምጦ መንፈስ ቅዱስን ልኮልን እመጣለሁ ብሎ ነግሮን እመጣለሁ ያለንን ጌታ በመጠበቅ ሕይወት ውስጥ ያለን ሰዎች ነን።
ጌታ ይመጣል ማለት ነው። ማን ይመጣል? ማን ይመጣል? ጌታችን ይመጣል። ጌታችን እንደሚመጣ ስለምናምን ዓለም እንደሚያልፍ ስለምናምን ጌታችን ተመልሶ የሚመጣው መቼ ነው የሚል ወይ በእምነትና በተስፋ በመጓጓት ወይ ለእውቀት ብቻ በመጓጓት አዋቂ ለመሆን የሆነ ቀመር ለመያዝ ሁልጊዜ ጥያቄ እንጠይቃለን። ጌታችን ቃል በቃል የተናገረውን በራዕየ ዮሐንስ ምዕራፍ 22 ቁጥር 12 ላይ እንዲህ ብሎ ተናግሯል። እነሆ በቶሎ እመጣለሁ። መቼ እመጣለሁ? መቼ እመጣለሁ? በቶሎ እመጣለሁ ይላል። ይሄ በቶሎ የሚባለው መቼ ነው? ቶሎ ማለት መቼ ነው? እኛ ጋር ጉጉት ይፈጥራል። ስለዚህ ጌታችን ኢየሱስ ክርስቶስ ተመልሶ የሚመጣው መቼ ነው? ዓለም የሚያልፈው መቼ ነው? ነገሮች ፍጻሜ የሚያገኙት መቼ ነው? ርኩሰት የሚሻረው ጽድቅ የሚነግሰው መቼ ነው? ዲያብሎስ የሚታሰረው መቼ ነው? ወይም ደግሞ የዘላለም ፍርድ የሚሰጠው መቼ ነው? ለጻድቃን የሚፈረድላቸው መቼ ነው? በኃጢአተኞች የሚፈረድባቸው መቼ ነው? ግፈኞች ግፋቸውን መተው ማቆም ከዛም ደግሞ ለፍርድ መቅረብ የሚችሉት መቼ ነው የሚል የአንድ ግለሰብ አይደለም፣ የትውልድ ሁሉ ጉጉት ነው፣ ፍላጎት ነው። ይሄንን ለመጠየቅ ይሄንን ጥያቄ ለመመለስ ደግሞ ሁለት አማራጮች አሉ። ሁለት መልሶች ይሰጣሉ። ብዙ ጊዜ ማለት መቼ ነው ጌታ የሚመጣው ለሚለው ማለት ነው። ይሄንን የምፈልገው ዘመኑን ቸክ እንድናረግበት መነሻ እንዲሆነን ነው። ጌታ መቼ ነው የሚመጣው ለሚለው ጌታ የሚመጣው በቅርብ ነው ብለው የሚያምኑ አሉ። እንዲያውም ቀን ያስቀመጡ አሉ። ቀን የቆረጡ አሉ። ቀን ያለፈባቸውም አሉ። አፍረው ተዋርደው የተናገሩት ትንቢት የቆረጡት ቀን ቀርቶ ተዋርደው አፋቸውን የያዙ አሉ። የለም በዚህ መንገድ ነው ደግሞ ይሄ ቀን የተስተካከለ ብለው የሚናገሩ አሉ። ይሄንን የትውልድ ጉጉት የጌታን ተመልሶ መምጣት የዓለምን ማለፍ የፍርድን መሰጠት ለጻድቃንና በኃጥአን የሚሰጠውን ፍርድ የሚጠብቀውን የትውልዱን ጉጉት ኤክስፕሎይት ማድረግ የሚፈልጉ ወይም መበዝበዝ የሚፈልጉ ለራሳቸው ጥቅም የሚጠቀሙ በጣም ከፍተኛ ሕዝብ ስላለ አሁን ነው ብሎ የሚሰብኩ አሉ። ይሄ በጳውሎስ ዘመንም ተከስቶ ነበር። ጳውሎስ ራሱ እያለ ማለት ነው። ለተሰሎንቄ ሰዎች ሁለት ደብዳቤ ጽፏል። ሁለት መልእክቶች ልኳል። አንደኛውን መልእክት ሲልክ ለተሰሎንቄ ክርስቲያኖች ጌታ ይመጣል፣ ተስፋችን አይቀርም፣ ይመጣል ብቻ አይደለም፣ እሱ ሲመጣ የሞቱ ይነሳሉ፣ እኛም በሕይወት የምንገኘው ያኔ ከሙታን ጋር ከሞት ከተነሱት ጋር አብረን እንነጠቃለን፣ ጌታንም እንቀበላለን አለ። በዚህ ጊዜ ሰዎቹ የጳውሎስን መልእክት ወዲያው በምን ተረዱት? በእኛ ዘመን አሁን በዚህ ሰዓት ይመጣል ማለት ነው ወደ ማለት ተረዱት። ከዛ ሁለተኛ ቆሮንቶስ ይሄን ማስተካከያ ሰጠበት። በተሳሳተ መንገድ ስለተረዱት አስተካክሉ፣ መልእክቴን አላግባብ ተረድታችኋል ብሎ ደቀ መዛሙርቱን ተማሪዎቹን እንዲያስተካክሉ በሁለተኛ ቆሮንቶስ ምዕራፍ 2 ላይ ጻፈ ማለት ነው። ይሄንን ተመልሼ እመጣበታለሁ። እዛ ላይ ዋናው የመጨረሻውን ዘመን የክፉን ዘመን ባህሪ መለየት የምንችልባቸው ቁልፍ የሚባሉ ነገሮች ስላሉ ማለት ነው። ስለዚህ አንዳንዶች አሁን ነው ይላል፣ አንዳንዶች ደግሞ በመጽሐፍ ስለተጻፈ ቀኑ አይታወቅም ብሎ ጌታ ስለተናገረ ዘመኑን እና ሰዓቱን አታውቁም ብሎ ስለተናገረ በዚህ ላይ ይታወቃል ብሎ መስጠት የለብንም ብለው አይታወቅም ይታወቃል በዚህ ቀን ነው በዚህ ሰዓት ነው ብሎ ቀን መቁረጥም ቀን ቆርጦ ማስተማርም መስበክም አያስፈልግም፣ አላስፈላጊ ነገር ነው ብለው ይናገራሉ። ሁለቱም ግን አንድ መስመር የሚያገናኛቸው አለ። ቀኑ ታወቀም አልታወቀም ተዘጋጅተን መጠበቅ አለብን።
ምን ሆነን መጠበቅ አለብን? ተዘጋጅተን መጠበቅ አለብን። ዝግጅቱ በጣም ያስፈልጋል። በዚህ ቀን ነው ብለው ቆርጠው የሚናገሩ ሰዎችን ተዘጋጁ ነው የሚሏቸው። ለራሳቸው ፍላጎትም ይሁን ለጽድቅም ይሁን ተዘጋጁ ነው የሚሉት። አብዛኞቹ ቀን ቆርጠው በዚህ ቀን ነው ጌታ የሚመጣ የሚሉ ሰዎች ሐሰተኞች ናቸው። ዓላማቸውም ብዝበዛ ነው። ሰዎቹ ቤታቸውን እንዲሸጡ፣ ንብረታቸውን እንዲሰጡ፣ ትዳራቸውን እንዲፈቱ፣ ሕይወታቸውን እንዲተዉ ከፍተኛ የሚባል ግፊት ነው የሚያደርጉባቸው። ከዛ በኋላም ገንዘባቸውን ይወስዱባቸዋል። ይሄ በዓለማችን በብዙ ቦታ የሚታይ እውነት ነው። በጣም ብዙ ማስረጃዎች አሉ ለዚህ። ስለዚህ አሁን እኛ ከዚህ ነው የምንነሳው። ጌታችን ይመጣል። የሚመጣውም ቶሎ ነው። የሚመጣበትን ቀን አናውቅም። እንደሚመጣ ግን እርግጠኞች ነን። ቀን መቅጠር አያስፈልገንም። ቀን መቅጠር ባያስፈልገንም ደግሞ በእያንዳንዱ ቀን በምንኖርበት ቀን ሁሉ ምንድነው እየሆነ ያለው በዘመናችን ብለን ዘመናችንን የማንበብ ግዴታ አለብን። ሁለት መጻሕፍት ፊት ለፊት ተቀምጠዋል። አንደኛው ይኸው የእግዚአብሔር ቃል ነው። አንደኛው ደግሞ ትውልዱ ነው፣ ዘመኑ ነው። ትውልዱን እያነበብን ዘመኑን እያነበብን የዘመኑን ሁኔታ የዘመኑን ምልክት እያነበብን በእግዚአብሔር ቃል እየመዘን ትክክል የሆነውን እየተቀበልን እየተገበርን ትክክል ያልሆነውን ደግሞ እምቢ እያልን እየተቃወምን ከእግዚአብሔር ጋር መቆም አለብን። ከእግዚአብሔር ፈቃድ ጋር መቆም አለብን። ምክንያቱም ተወልደን እስክንሞት ድረስ እንደ ትውልድም እንደ ሰው ልጅም ጌታ ተመልሶ እስኪመጣ ድረስ እንደ ክርስቲያን እንደ ቤተ ክርስቲያን ሊያናውጡን የሚፈልጉ ሰዎች ዋና ትኩረታቸው ከተስፋችን ለማራቅ ነው። ልባችንን ለማዘናጋት ነው። ልባችን ከእግዚአብሔር እንዲለይ ዓይናችንን ከተስፋችን እንድናነሳ እና እዚህ ምድር ላይ ያሉ ነገሮችን ተስፋ እንድናደርግ ልባችንን እንድንጥልባቸው ነው የሚፈልጉት። ያንን ነው። ስለዚህ ርኩሱን እንደ ቅዱስ እንድንቆጥር፣ ሐሰቱን እንደ እውነት እንድንቆጥር፣ ሐሰተኛ አስተማሪን እንደ እውነተኛ አስተማሪ እንድንቆጥር ከሕይወታችን፣ ከቤተሰባችን፣ ከከተማችን፣ ከዓለማችን፣ ከኑሯችን፣ ከስራችን እግዚአብሔር ፈጽሞ እንዲገፋ ጥረት ያደርጋሉ። ደግሞ አለ ይሄንን ከሕይወታችን እግዚአብሔር እንዲወጣ፣ ከልባችን እንዲወጣ፣ ከቤተሰባችን እግዚአብሔር እንዲርቅ እንዲወጣ፣ ከስራ ቦታችን እንዲወጣ፣ ከከተማው እንዲወጣ፣ ከሚዲያው እንዲወጣ፣ ከስራ ህይወት ሰርክላችን እግዚአብሔር እንዲርቅ ከፍተኛ የሆነ ትግል ይደረጋል። ምን ያህል እንደምናነበው አላውቅም። ስለዚህ ይሄንን ዘመን ማንበብ አለብን። ይሄንን ዘመን ማንበብ ካልቻልን ይወስደናል ማለት ነው። ያባብላል፣ ይስባል፣ ያሰጥማል፣ ይጎዳል፣ ደግሞም ይመቻል። አይቆረቁርም። ገድል የለበትም፣ ጸሎት የለበትም፣ ጾም የለበትም፣ ለሌላው ማካፈል የለበትም። ስግብግብ መሆንህ እንደ ጀግንነት ሊቆጠር ይችላል። ደም ማፍሰስህ ወንድምን እንደ መርዳት ሊቆጠር ይችላል። ሲስተሙ መልካም ነገርን በማንቋሸሽ መጥፎ ነገርን እንደ መልካም ነገር በመቁጠር መልካም ነገር አስመስሎ የማቅረብ አቅሙ በጣም እያደገ ነው። ስለዚህ እሱን ማንበብ አለብን በደንብ ማለት ነው። ይህን ማንበብ እንድንችል ደግሞ እኛ ተስፋ ያለን ሰዎች ነን። ልክ ነው። ጌታ ባይኖረን ከሌላ ልንለይ አንችልም። ለምሳሌ እግዚአብሔር ሰው መሆኑን የኛን ባህሪ፣ የኛን ሕይወት፣ የኛን ሥጋ መዋሃዱን እግዚአብሔር በእኛ ታሪክ ውስጥ መግባቱን
እግዚአብሔር በእኛ ሕይወት መኖሩን የእኛን ሕይወት ለመቀደስ እሱ ስለኛ መሞቱን ደሙን ማፍሰሱን በመስቀል ራቁቱን መሰቀሉን ሞትን ድል አድርጎ ተነስቶ በክብር ማድረጉን ደግሞም ቅዱስ መንፈሱን ላመኑት ልኮ የመንፈስ ቅዱስ ማደሪያ ያደረገን መሆኑን ይሄንን ባናውቅ ከሌላ ልንለይ አንችልም። የርኩሰትና የቅድስና ልዩነት አይገባንም። የኃጢአትና የጽድቅ ልዩነት አይገባንም። የእውነትና የሐሰት ልዩነት አይገባንም። የጻድቅና የኃጥእ ልዩነቱ አይገባንም። የመልካምነት እና የክፋት ልዩነቱ አይገባንም። እንደዛ ብናደርግ ኖሮ ግን በጣም ግልጽ ነው፣ ይገባናል፣ እውነቱን እናውቃለን። አሁን ስለዚህ እኛ የምንጋደለው ለምንድን ነው? የተቀበልነው ያመንነው የምንሰብከው የምንኖረው እውነት አለ። ያ ሕይወት ከውጭ በሚመጣ ርኩሰት እየተፈተነ ነው፣ እየተዋጋን ነው፣ እየተጋደልን ነው። ታጥቀናል ወይ? ተዘጋጅተናል ወይ? ገድሉ ገብቶናል ወይ? መንፈሳዊውን ውጊያ ገብተንበታል ወይ? በእግዚአብሔር ሐሳብ ላይ ከፍ ያለውን ነገር አይምሮአችን ላይ የሚሰራውን ሥራ አይምሮአችንን ለመማረክ የሚደረገውን ትግል አውቀነዋል ወይ? ወይስ ምርኮኞች ነን? ምርኮኞች ከሆን በቃ እዛው ገብተናል ማለት ነው። ወይም ወዶ ገብም ልንሆን እንችላለን። የግድ ሳንገደድ ልንሆን እንችላለን። ስለዚህ ይህንን ነገር መለየት እንድንችል የመጀመሪያ ስራችን ኢየሱስ ክርስቶስ ተስፋችን ይመጣል። ሲመጣ በግል ሕይወታችን፣ ሲመጣ በቤተሰብ ሕይወታችን፣ ሲመጣ በቤተ ክርስቲያን ሕይወታችን መጠበቅ የምንችለው እንዴት ነው ስንል የቤተ ክርስቲያን ዕድሜ ረጅም ነው። የእያንዳንዳችን ዕድሜ ደግሞ የተለካ ነው፣ አጭር ነው። ስለዚህ እያንዳንዳችን ዕድሜያችንን ወደ ቤተ ክርስቲያን ዕድሜ፣ ወደ ቤተ ክርስቲያን ቅድስና፣ ወደ ቤተ ክርስቲያን ተስፋ፣ ወደ ቤተ ክርስቲያን ሕይወት ለማምጣት ለመለወጥ፣ ለማስተካከል ከዓለም መለየት አለብን። ዓለም ደግሞ እንዳንለያት ውጊያዋን መቀጠሉ አይቀርም። ስለዚህ ምን ብናደርግ ይሻላል የሚለውን ነገር ለመለየት ሁለት ነገሮችን መውሰድ አለባቸው። አንደኛው ሁልጊዜ ክፉና መልካም አብረው ነው እያደጉ ያሉት። መልካም ነገሮችና ክፋት። ለምሳሌ ዕውቀት ያድጋል። ዕውቀት ደግሞ መሳሪያ ስለሆነ ክፋትንም የማድረግ ጽድቅንም የማድረግ አቅም አብሮ እየጨመረ ነው የሚሄደው። ስለዚህ በሌላ አገላለጽ ጻድቅ በጽድቁ ይበረታል፣ ኃጥእም በኃጢአተኝነቱ እየበረታ አቅም እያገኘ ነው የሚሄደው። የሰው ልጆች ጽድቅን የመስራትም ኃጢአትን የመስራትም አቅማቸው እየጨመረ ነው። ምክንያቱ ደግሞ የእውቀት መጨመር ነው። ክፋትና መልካምነት እያደጉ ነው። ክፋትን የመስራትና መልካምን ነገር የማድረግ አቅማችን እየጨመረ ነው። ይሄ መጀመሪያ መለየት አለብን። ምክንያቱም ዕውቀት እየጨመረ ነው። የሰው አቅም እየጨመረ ነው። የትውልዱ ቁጥር ብቻ አይደለም እየጨመረ ያለው፣ የሰው ቁጥር ብቻ አይደለም እየጨመረ ያለው፣ የሰው ዕውቀት አቅም እየጨመረ ነው። ይሄ ደግሞ ክፉ የመስራት አቅምም ጭምር መጨመሩን እናያለን። በዚህ ሁኔታ ጥንቃቄ ያስፈልጋል። ለምሳሌ የቴክኖሎጂን እድገት የጦርነት ሳይንስን እድገት አሁን ስታዩት ከፍተኛ ደረጃ ላይ ነው የመጣው። ለጦርነት የምንጠቀመው የትኛውም ዕውቀት ለጦርነት የምንጠቀመው ዕውቀት
የሚያገለግለው መሳሪያውን የሚሰራው ዕውቀት ለመልካም ነገርም ይሰራል፣ መልካም ነገርም መስራት ይችላል። የግዴታ አንድን ከተማ ማፍረስ ብቻ አይደለም ከተማንም ይገነባል። ያው ዕውቀት ማለት ነው። አንድን ሰው ለመግደል ወይም አንድን ህዝብ ለማጥፋት ብቻ አይደለም፣ ያንን ህዝብ ለመጠበቅና ለመርዳት ለማሳደግም ያገለግላል። ያው ዕውቀት ማለት ነው። መሳሪያውን ያገለግላል። ስለዚህ ይሄ ጥንቃቄ ይፈልጋል ማለት ነው። ሰው ልጅ አቅም ላይ ምን አይነት ከፍ ያለ ነገር እየተቀመጠ እንደሆነ መለየት አለብን። ይሄ ነገር እያደገ ሲሄድ ዝም ብለን ማየት አንችልም። የማሰብ አቅማችን፣ የመወሰን አቅማችን፣ የማድረግ አቅማችን እየጨመረ ሲሄድ በግልም ሆነ እንደ ማህበረሰብ፣ እንደ ሀገርም ሆነ እንደ ዓለም እየጨመረ ሲሄድ ኃላፊነት ለርኩሰትም ጥጉን የማድረግ ለጽድቅም ጥጉን የመምጣት አቅም አለው። ይሄ የመጀመሪያ በጣም አስቸጋሪ የሚሆነው ነገር ነው ማለት ነው። ሁለተኛው ደግሞ በዚሁ አንጻር ሰዎች በጣም እየተለያዩ በጣም እየተሳሰሩ ነው የመጡ ያሉት። በጣም እየተሳሰረ ነው፣ በጣም ደግሞ እየተለያየን ነው። በጣም እየተገናኘን ነው፣ በጣም ደግሞ እየተለያየን ነው። በጣም ተቀራርበናል፣ በጣም ተራርቀናል። ምን ማለት ነው? የማንተዋወቅ የማንገናኝ በጣም ሩቅ ያለን ሰዎች በቀላሉ በስልክ ይሁን በሌላ ቴክኖሎጂ በቀላሉ እንገናኛለን። የማንተዋወቅ ያልተያየን ሰዎች በስልክም ሆነ በሌላ ቴክኖሎጂ ከፍተኛ የሆነ የጥላቻ ትምህርትን የጥላቻ ስብከትን አብዞርብ አድርገናል። የተቀበልነው ክፉ ነገር የማናውቀውን ሰው እንድንጠላ አድርጎናል፣ እንድንርቀው አድርጎናል፣ እንዳንፈልገው አድርጎናል። ያገኘነው ቴክኖሎጂ ደግሞ በቀላሉ ክፉንም ይሁን መልካም ሰውን በቀላሉ እንድናገኝ አድርጎናል። ኢንተርኮኔክትድ ነን፣ እንደገና ደግሞ ዲስኮኔክትድ ሆነናል ማለት ነው። ስፒሪቹዋሊ ሞራሊ ዲስኮኔክትድ ነን። በብዙ ነገር ፍቅር የለንም፣ መንፈሳዊነት የለንም፣ እውነተኝነት የለንም። አንድ ሴንተራል የሆነ የሚስበን ነገር የለም። ለምሳሌ ክርስትናውን እንኳን እንደ ዋና ጉዳይ አናየውም። የግራንድ የሆነ ትሩስ ሆኖ አይመጣም። ዋና እውነት ሆኖ አይመጣልንም። ዘራችን ሊሆን ይችላል፣ ቋንቋችን ሊሆን ይችላል፣ የፖለቲካ አመለካከታችን ሊሆን ይችላል፣ የተወለድንበት አካባቢ ሊሆን ይችላል፣ ወይም የሆነ ሌላ አሁን እኔ በዝርዝር ውስጥ ያላመጣሁት ሌላ ነገር ዋና ሆኖ ይመጣል፣ ግንዱ ሆኖ ይመጣል። ክርስትናውን ዋናውን ክርስቶስን ሳብሴት እናደርገዋለን፣ እስር እንደፍቀዋለን ማለት ነው። በዚህ ሰዓት ላይ ነገሮች ሁሉ ምስቅልቅል ይላሉ። ዋናውን ቅርንጫፉን ዋና እንደማድረግ ደግሞ ዲስኦርጋናይዝድ የሆነ ወይም ዲስኦርደርድ የሆነ ላይፍ የለም። በጣም ውስብስብ ነው የሚለው እንደዚህ አይነት ነገር ሲመጣ ማለት ነው። እነዚህ ሁለት ነገሮች በጣም ብዙ ያስቸግራሉ፣ ብዙ ይፈትኑናል። የብዙ ችግሮቻችንም መተላለፊያ መስመሮች እነዚህ ነገሮች ናቸው። ስለዚህ የመጀመሪያው ምን እናድርግ የሚለውን ነገር እንመልከት። የመጀመሪያው ነገር የጌታችን የኢየሱስ ክርስቶስ መምጣት፣ የሐሰተኛው የክፉ መገለጥ፣ የዚህ ዓለም ፍጻሜ የተሳሰሩ ናቸው። ሁልጊዜ እነዚህን ነገሮች አትዘንጉ። የጌታችን የኢየሱስ ክርስቶስ የተስፋችን ተመልሶ መምጣት፣ የዚህ ዓለም ፍጻሜ፣ የክፉ የአመፀኛው የአጥፊው መገለጥ የተሳሰሩ ናቸው። ተናበው ልንረዳቸው የሚገቡ ክስተቶች ናቸው። ጌታ ይመጣል ማለት ወይም የጌታ መምጫው ቀን ቀርቧል ማለት የአጥፊው የክፉ መምጫ ቀን ቀርቧል ወይም ተገልጧል፣ አለ በመካከላችን ክፉ አለ ማለት ነው። የዓለም ፍጻሜ ቀርቧል ማለት ነው። የዓለም ፍጻሜ ቀርቧል ማለት ጌታ ሊመጣ ቀርቧል ማለት ነው። ክፉ ወይ በመካከላችን ተገልጧል ወይ በቅርበት አለ ማለት ነው። ሊገለጥ ቀርቧል ማለት ነው። እነዚህን ነገሮች አያይዘን መረዳት አለብን።
ይህንን ሐዋርያው ቅዱስ ጳውሎስ ዘመናቸውን እንዲመረምሩ ጊዜያቸውን እንዲያስተውሉ በተለያየ ነገር ከመደንገጥ ይልቅ ረጋ ብለው እንዲኖሩ ተረጋግተው እንዲኖሩ ለማድረግ የተሰሎንቄ ክርስቲያኖችን ምን እንዳዘዛቸው ተመልከቱ። በሁለተኛ ተሰሎንቄ ምዕራፍ 2 ላይ ቅዱስ ጳውሎስ እንዲህ ይላል፣ ነገር ግን ወንድሞች ሆይ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ወደ እርሱ ስለ መሰብሰባችን በመንፈስ ወይም በቃል ወይም ከኛ እንደሚመጣ በመልእክት የጌታ ቀን ደርሷል ብላችሁ ከአይምሯችሁ ቶሎ እንዳትናወጡ እንዳትደነግጡ እለምናችኋለሁ። አንድ ነገር እለምናችኋለሁ፣ አንድ ነገር አሳስባችኋለሁ። እርሱም ምንድነው? የጌታ መምጫው ቀን ቀርቧል ብላችሁ አትናወጡ። ምክንያቱም ብዙ ሐሰተኞች ይሄንን ነው ኤክስፕሎይት የሚያደርጉት። በጳውሎስ ጊዜ ተመልከቱት። በመንፈስ ይላል ወይም በቃል ይላል ወይም ከኛ እንደሚመጣ በመልእክት ይላል። ምን ማለት ነው? በመንፈስ ማለት ተገለጠልኝ በማለት ማለት ነው። ይሄ ነገር ተገልጦልኛል፣ እግዚአብሔር በመንፈስ አሳይቶኛል፣ ይሄንን ነገር ገልጦልኛል ብለው በመካከላቸው ሊነሱ ይችላሉ። ተጠንቀቁ። ወይም ከሩቅ ሊነሱ ይችላሉ፣ ልትሰሟቸው ትችላላችሁ። ተጠንቀቁ። ከዛስ በቃል ከገሌ ሰምቻለሁ፣ እገሌ ሲያስተምር ሰምቻለሁ ብለው ወይ በቃል ሊያስተላልፉ ይችላሉ፣ ወይ ከሌላ የሰሙትን ነገር አሁን እንደውም ዘመኑ ጥሩ ነው ቀርጸው ይሄው እገሌ ብሏል ብለው ሊያመጡ ይችላሉ። ወይም በመልእክት ከኛ እንደመጣ አድርገው ማለት ነው። ይሄው ቅዱስ ጳውሎስ መጀመሪያ በጻፈልን በተሰሎንቄ መልእክቱ እኛም ሕያዋን ሆነን የምንገኝ በዛን ጊዜ ከጌታ ጋር ሙታን ሲነሱ አብረን እንነጠቃለን፣ ጌታ እንቀበላለን ብሏል። እኛ ማለት ምን ማለት ነው የሚለው አላስፈለገም። ጳውሎስ ያን ጊዜ ያለ ማለት ነው፣ ወደ ማለት ሄዱ ማለት ነው። ራሱ ሳይሞት ጳውሎስ ሳይሞት ጌታ ይመጣል ማለት ነው ወደሚል ወደ ተሳሳተ መንገድ መሩት ማለት ነው። ጳውሎስ ግን እያለ ያለው ምንድን ነው? ያን ጊዜ የኔ ወገኖች የኔ ዘመዶች ክርስቲያኖች በሕይወት ያሉ አሉ። በሕይወት የሚኖሩ ሰዎች ይለወጣሉ፣ ይነጠቃሉ፣ ይወሰዳሉ። ምክንያቱም ያኔ መከራ በሚመጣበት ጌታ በሚመለስበት ጊዜ ሐሰተኛውን መሲህን የሚጋፈጡ አውሬውን የሚጋፈጡ ቅዱሳን አሉ። አንዳንዶች በሰማዕትነት ሊሞቱ ይችላሉ፣ አንዳንዶች በመደበኛ ሞት ሊሞቱ ይችላሉ፣ አንዳንዶች ደግሞ ሳይሞቱ ሊወሰዱ ይችላሉ። ከእነርሱ ጋር ራሱን የቆጠረ እኛ እያለ ያለው ያልሞትን ክርስቲያኖች ማለት ነው። የማንሞት ክርስቲያኖች እኛ ስላለ በቅርቡ ስለተናገረ ራሱ አይሞትም ወደ ማለት ተረጎሙት ማለት ነው። ስለዚህ እንዲህ አድርጎ መልእክትን በማጣመም የእግዚአብሔርን ቃል በማጣመም ነገሮችን በቀላሉ ወደ ስሜት መቀየር፣ ወደ አቋም መቀየር፣ ወደሚያናውጥ ወደሚረብሽ ነገር መቀየር ችለዋል። ስለዚህ እነዚህን በምንድን ነው የምናስቆማቸው ሲባል ይኸው ክፉ እንዴት እንደሚገለጥ እወቁ፣ ጌታ እንዴት እንደሚመጣ እወቁ። እውነቱን ከሐሰት መለየት ከቻላችሁ ማንም ሰው መጥቶ አያስደነግጣችሁም። እኔ ግልጽ ነግራችኋለሁ አለና በግልጽ ተናገረ። ይኸው ማንም በማናቸውም መንገድ አያስታችሁ። ማንም ቢሆን በማናቸውም መንገድ ምን አይበላችሁ? አያስታችሁ። በምንም አይነት ትምህርት ማንኛውም ሰው አያስታችሁ። እንዴት ነው ታዲያ እንዳንስት? እንዴት ነው የጌታን መምጫ ቀን የምንለየው? ዘመናችን በምን አይነት ሁኔታ ውስጥ እንዳለ ምልክት ማየት የምንችለው ምን ስንሆን ነው ሲሉት ደግሞ ይኸው ዝርዝር ሰጠ። ይህን ዝርዝር ያዙ፣ ምክንያቱም እንዳትነነግጡ የሚጠብቃቸው ይሄ ነው። ክህደቱ አስቀድሞ ሳይመጣ የዓመፅ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስምና። መጀመሪያ ምን ይገለጣል? ክህደቱ ይገለጣል። መጀመሪያ ክህደቱ ይገለጣል። የዓመፅ ልጅ ይመጣል። ክህደቱ ምን ድረስ ነው? የዓመፅ ልጅ ማን ነው የሚለውን ደግሞ እንዴት እንደሚገልጠው ተመልከቱት። የዓመፅ ልጅ
እንዴት ራሱን እንደሚገልጥ ተመልከቱት። እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ እኔ ማን ነኝ ብሎ እኔ ማን ነኝ ብሎ እግዚአብሔር ነኝ ብሎ አዋጅ እየነገረ በየቦታው እኔ እግዚአብሔር ነኝ እኔ ክርስቶስ ነኝ ሲሉ እምንሰማቸው ሰዎች አሉሳ። እነሱ አይደሉም ማለት ነው? ምልክት አይሆኑንም? አያስፈራም ማለት ነው? አያስደነግጥም ማለት ነው? እንዳንል ደግሞ የት አካባቢ እንደሆነ ይሄን ተመልከቱት። እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ በማን ቤተ መቅደስ? በማን ቤተ መቅደስ? በእግዚአብሔር ቤተ መቅደስ። አሁን ከሃዲው የአመፅ ልጅ ምን ድረስ ነው የሚያምፀው? የጥፋት ልጅ ምን ድረስ ነው የሚያጠፋው? የርኩሰት ልጅ ምን ድረስ ነው የሚረክሰው? እኔ እግዚአብሔር ነኝ ብሎ እስከ መናገር። ኦኬ፣ ይሄንን የት ነው የሚያደርገው? በእግዚአብሔር ቤተ መቅደስ ላይ ተቀምጦ። ከዚያስ አምላክ ከተባለው ሁሉ ሰዎችም ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርገው አምላክ ከእኔ በቀር የለም ብሎ ነው ደግሞ ይመጣ። ያኔ ሲመጣ የትኛውም ሰው አምላክ ብሎ ከሚያመልከው አምላክ እኔ ነኝ የምበልጠው፣ እኔ ነኝ የተለየው፣ እኔ ነኝ ዋናው፣ እኔ ነኝ እውነተኛው ብሎ ነው ይመጣው። ይሄ ተቃዋሚ ነው። ተቃዋሚው እርሱ ነው አለ። ይሄ መገለጥ አለበት። ይሄ ካልመጣስ መደንገጥ አያስፈልግም። ማመን ያስፈልጋል። መዘጋጀት ያስፈልጋል። መጸለይ ያስፈልጋል። ቢመጣም ራሱ መደንገጥ አያስፈልግም። ያመነ አይደነግጥም። ያመነ አይፈራም። የተዘጋጀ አይፈራም። ላላመነ ነውና ፍርሃቱ ማለት ነው። ይሄን ማስወገድ አለበት ይላል። ከዛ ምን ይላል መሰላችሁ? ገና ከእናንተ ጋር ሳለው ይህንን እንዳልሁ ትዝ አይላችሁምን ይልና በገዛ ራሱ ጊዜ የሚገለጥ ዘንድ የሚከለክለውን አሁን ታውቃላችሁ። በራሱ ጊዜ ይገለጣል። አሁን የሚከለክለው ምን እንደሆነ ታውቃላችሁ። አሁን አስተምሯቸዋል ማለት ነው። ምን እንደሚከለክለው፣ መቼ እንደሚገለጥ፣ አሁን ለምን እንደማይገለጥ ነግሯቸዋል። ግን አሁን አይገለጥም ማለት አይሰራም ማለት አይደለም። እዚሁ ተናግሯል። አሁን የአመፅ ምስጢር አሁን ይሰራልና እየሰራ ነው። በምስጢር አመፀኛው ሴክሬትሊ እየሰራ ነው። በድብቅ እየሰራ ነው። በስውር እየሰራ ነው። ነገር ግን በግልጽ አይመጣም። በግልጽ አይታይም። የመገለጥ ጊዜ አለው። ሲገለጥ እኔ እግዚአብሔር ነኝ ብሎ አዋጅ ሲነግር፣ በእግዚአብሔር ቤተ መቅደስ ራሱን ሲያስቀምጥ፣ በእግዚአብሔር ስፍራ ራሱን ሲያስቀምጥ አማልክት ከሚባሉት በማንኛውም እውነተኛውን አምላክም ይሁን በሐሰት አማልክት ከሚባሉትም ይሁን ከየትኛውም አምላክ ተብሎ ከሚጠራ ሰዎች ሁሉ ከሚያመልኩት ከየትኛውም እኔ ከፍ ያልኩ ነኝ ብሎ ሲናገር ስንሰማው ያኔ እናውቃለን። ያኔ ዘመኑ መቅረቡን እናውቃለን። አደገኛ ጊዜ ላይ መሆናችንን እናውቃለን። ለክርስቲያኖች ደግሞ ተስፋቸው መቅረቡን እናውቃለን። ጌታቸው መቅረቡን እናውቃለን። የዚህ ዓለም ርኩሰት የሚቆምበት ጊዜ መቅረቡን እናውቃለን። አመፃ የሚገታበት ጊዜ መቅረቡን እናውቃለን። ዓለም የሚያርፍበት ጊዜ የመቅረቡን እናውቃለን። የጻድቃን ልቅሶ፣ የጻድቃን እንባ የሚታበስበት ጊዜ መቅረቡን እናውቃለን። ቢወዱም ባይወዱም አመፀኞች የሚታሰሩበት ጊዜ እንደደረሰ እናውቃለን ማለት ነው። መቼ? ይሄ ነገር ሲከሰት። ከዛ ውጭስ እንደሚሰራ እናውቃለን። በየትኛውም ዘመን አመፀኛው አመፅ ይሰራል፣ ኃጢአተኛው ኃጢአት ይሰራል። ዲያብሎስም የአመፃ መሪ የአመፃ መንግስት የሆነው አካልም ስራውን ይቀጥላል። ግን የሚከለክለው አለ። አሁን
በግልጽ እንዳይሰራ የሚከለክለው አለ። ምንድነው የሚከለክለው? ይሄ ወንጌል እየተሰበከ ነው። ቤተክርስቲያን አለች። የክርስቶስ ሥጋና ደም አለ። የክርስቶስ መስቀል አለ። የክርስቶስ ትንሣኤ አለ። የክርስቶስ ማዳን አለ። የክርስቶስ ወንጌል አለ። የክርስቶስ ቤተክርስቲያን አለች። እንደገና የእግዚአብሔር ውሳኔ አለ። በዋናነት እግዚአብሔር ጊዜ ቀጥሯል፣ ዘመን ቀጥሯል። እያንዳንዱ ጽድቅ እያንዳንዱ ኃጢአት የሚሄድበት ዘፈቀደ አይደለም። የዓለም ታሪክ በዘፈቀደ አይጓዝም። ማንም ሰው ዓለምን ወደ ጥፋት ከመሄድ ሊያስቆማት አይችልም። ወደ ፍጻሜ ከመሄድ ሊያስቆማት አይችልም። ማንም የፈለገውን አይነት ከተማ ቢሰራ፣ የፈለገውን አይነት ቴክኖሎጂ ቢታጠቅ፣ የፈለገውን አይነት ጥበብ ቢሸከም ቢይዝ፣ የትኛውም ጥበብ ይወድማል። የትኛውም ከተማ ይወድማል። ክፉ ነገር እያወጩ አይደለም። ዓለማት በእሳት ይቃጠላሉ። በእሳት ለመቃጠል ተቀጥሮላቸዋል። ይሄ አዋጅ የወንጌል እውነት ነው። ነገሮች ይለወጣሉ። ዓለም ያልፋል። ነገሮችን እግዚአብሔር ያድሳል። ሌላ ዓለም፣ ሌላ ሕይወት፣ ሌላ ተስፋ አለን። ይሄ መቆያችን ቢያምር ጥሩ ነው። ለዚህ እንደግፋለን፣ እንሰራለን፣ እንታገላለን። ካላማረ ግን የዚህ እስረኞች አይደለም። ቢያምርም የዚህ እስረኞች ልንሆን አንችልም። ኦልሬዲ ራሳችንን ለጌታ ሰጥተናል። ከዓለም ወጥተናል፣ ግን በዓለም ውስጥ እንድንኖር ተፈቅዶልናል። ለዓላማ ለሥራ እየኖርን ነው። ስለዚህ ይህንን እንዴት ነው የሚገልጸው? ከዛ በኋላ ሰዎች እንዴት ነው የሚቀበሉት? ተመልከቱት። በዚያን ጊዜ ጌታ ኢየሱስ በአፉ መንፈስ የሚያጠፋው ሲመጣም በመገለጡ የሚሽረው አመፀኛ ይገለጣል። ይሄ ይሆናል። ያኔ የሚሆነውን በተቃራኒው ተመልከቱት። በተቃራኒ የሚሆነው ነገር ነው በጣም የሚያሳስበኝ። በጣም ማስተዋልም ያለብን ይሄን ነው። ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ፣ ይድኑ ዘንድ የእውነትን ወንጌል ስላልተቀበሉ፣ የፍቅርን መልእክት ስላልተቀበሉ ለሚጠፉ የእርሱ መምጣት በተአምራት ሁሉና በምልክቶች በሐሰተኞችም ድንቆች በአመፃ መታለልም ሁሉ እንደ ሰይጣን አሰራር ነው። የክፉ የአመፀኛው አሰራር ልክ በስጋ እየተመላለሰ እያየነው አብሮን እየበላ አብሮን እየጠጣ አብሮን እየኖረ የሆነ ከተማ ውስጥ እየኖረ ሲናገር እየሰማ ነው። ግን አሰራሩ እንደ ሰይጣን አሰራር ነው። አትዘ ቬሪ ሚስቴሪየስ ማለት ነው። ነገሩ በጣም ሂድን ነው። እያየነው ነገሩን የሚመራው ከውስጥ ያለው ሰይጣን ነው። ነገሩ የሚሄደው በሰይጣን መንገድ ነው። እንደዚህ አይነት ሰዎች መጀመሪያ ይከተሉታል፣ ይደግፉታል፣ ይቀበሉታል። ለምንድን ነው የሚቀበሉት? ለምንድን ነው የሚደግፉት ቢባል ይድኑ ዘንድ የፍቅርን መልእክት አልተቀበሉም። የፍቅርን ወንጌል አልተቀበሉም። ይሄው እዚሁ ጋር የሚለውን ተመልከቱ። ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ነው። በእውነት የተገለጠን እውነተኛውን ፍቅር ያልተቀበሉ፣ የእግዚአብሔርን ፍቅር ያልተቀበሉ ሰዎች ሌላ ሲመጣ በቀላሉ እንደ ድንቅ ነገር፣ እንደ ተአምር ነገር፣ በጣም እንደሚያስገርም ነገር ሆ ብለው ግር ብለው ይቀበሉታል። ምን ማለት ነው? ከክፉ ማምለጥ የሚፈልግ ሰው ስሙኛኝ በደንብ። ከክፉ ማምለጥ የሚፈልግ ሰው፣ ከሰይጣን የማታለል ጥበብ ማምለጥ የሚፈልግ ሰው የሚያድነውን እውነተኛውን የእግዚአብሔርን ፍቅር ማወቅ አለበት። ካላወቀስ ሌላው አታላይ ያታልለዋል። ምክንያቱም ወዳጅ መስሎ ነው የሚቀርበው፣ ጠላት መስሎ አይቀርብም። አታላዩም ወዳጅ ነው የሚመስለው፣ ፍቅር የያዘ ነው የሚመስለው፣ ዳቦ የያዘ ነው የሚመስለው፣ ቅድስና የያዘ ነው የሚመስለው፣ የህይወት መሻሻል የህይወት ለውጥ የያዘ ነው የሚመስለው። አታላዩ እንደዛ ነው። ስለዚህ ምን ማድረግ አለብህ? በእውነትና በሐሰት መካከል የመለየት አቅም እንዲኖርህ እውነተኛውን ፍቅር
የሚያድነውን የእግዚአብሔርን ፍቅር፣ የሚያድነውን የእግዚአብሔርን እውነት፣ የሚያድነውን የክርስቶስን ወንጌል ማወቅ አለብን፣ ማመን አለብን፣ መኖር አለብን። ስናውቅስ በብርሃን እንመላለሳለን። በብርሃን ስለምንመላለስ ጨለማ ምን እንደሆነ ግልጽ ሆኖ ይታየናል። ስለዚህ ጨለማን አንተባበረውም፣ ጨለማን አንመርጠውም፣ አንወደውም። እነዚህ ሰዎች መጀመሪያ ይድኑ ዘንድ የሚችሉበትን የእውነት ጥበብ፣ የእውነት ፍቅር፣ የእውነት ሥራ አልተቀበሉም፣ ወንጌልን አልተቀበሉም። ስለዚህ የሰይጣን አሰራር ሲመጣ፣ አታላዩ ሲመጣ፣ አመፀኛው ሲገለጥ እንደ ድንቅ ነገር ይቀበላሉ፣ እንደ ታምራት ይቀበሉታል። ግር ብለው ያውም ማለት ነው። የሚገርም ደግሞ ሌላ ልንገራችሁ እዚሁ ላይ። ስለዚህም ምክንያት በእውነት ያላመኑ እውነትን ያልተቀበሉ ነው ማለት ነው። ነገር ግን በአመፅ ደስ ይላቸው ዘንድ ማነው ደስ ይላቸው የነበሩ ሁሉ በእውነት ያላመኑ በሐሰት ደስ ይላቸው የነበሩ ሁሉ ፍርድን እንዲቀበሉ ሐሰትን ያምኑ ዘንድ እግዚአብሔር የስህተትን አሰራር ይልክባቸዋል። ምን ማለት ነው? ወንጌል ተሰበከላቸው እምቢ አሉ። እውነቱ ተነገራቸው እምቢ አሉ። ከዛስ ሐሰት ተነገራቸው በደስታ ተቀበሉት፣ ተጎዱ። ከዛስ መመለስ አልፈለጉም። ተነገራቸው እምቢ አሉ፣ ተነገራቸው እምቢ አሉ። ከዛስ እግዚአብሔር አሳልፎ ይሰጣቸዋል። የእግዚአብሔር ፍርድ የሚጀምረው እዚህ ጋር ነው። እውነትን እየሰሙ እውነትን እየተማሩ ወደ እውነት መድረስ ያልቻሉ እንዲያውም በግልባጩ ለሐሰት እድል የሰጡ እያወቁ በሐሰት በውሸት ደስ የተሰኙ እነዚህ ለፍርድ እስኪሞቱ አይጠበቁም። እግዚአብሔር ምን ይላል? ለማይረባ አእምሮ አሳልፎ ይሰጣል። አመፀኛን መጀመሪያ የሚቀጣው ለማይረባ አእምሮ አሳልፎ መስጠት ነው። የስህተት አሰራሩ ይጠመዳል። ምን ማለት ነው? አይረዳውም። መርዳቱን ይተዋል። ማስተዋሉ ይወሰድበታል። አእምሮው ይጨልማል። እግዚአብሔር አብሮት አይደለም። እግዚአብሔር አይደግፈውም። በቀኙ በግራው ከፊቱ ከኋላው ከላይ ከታች የወረረው የከበበው ጨለማ ነው። የከበቡት አጋንንት ናቸው። እግዚአብሔር ተወው ማለት ምን ማለት ነው? በቃ አሳልፎ ሰጠው ማለት ነው። ትውልድ እንደዚህ አይነት ነገር፣ ግለሰብ እንደዚህ አይነት ነገር አደጋ ያመጣበታል። ኦኬ፣ አሁን ምንድነው ማድረግ ያለብን ስንል የመጀመሪያው ነገር ይሄን መረዳት አለብን በደንብ ማለት ነው። ኦኬ፣ አሁን እየሆነ ያለው ዘመናችንን ስናነበው ምን ነገሮች ናቸው አሁን እየተከሰቱ ያሉ እኛ ጋር የርኩሰት መንገዶች እና ራሳችንን የምንጠብቅባቸው መንገዶች? ይሄ አጠቃላይ ስናየው ህይወታችን በዚህ መንገድ ነው መቃኘት ያለበት። ነገር ግን ዘመናችንን በደንብ እንድንለይ የሚያስቸግሩንን በጣም አሳሳቢ የሆኑትን ነገሮች አነሳላቸዋለሁ። አይ ቲንክ ከቅርባችን ብጀምር ጥሩ ይመስለኛል። ካጠገባችን ማለት ነው። ካጠገባችን ማለት ከክርስትና ፈተና ክርስትናን በጣም በቅርበት አልፎ አልፎ ደግሞ ከውስጥም ጭምር የሚነካካ አደጋ አለ። በመጽሐፍ ርኩሰት ርኩሰት ነው፣ ኃጢአት ኃጢአት ነው፣ አመፃ አመፃ ነው፣ ውሸት ውሸት ነው በመጽሐፍ ግን የወንጌሉ ሰባኪ የመጽሐፉ አስተማሪ አመፃ አይደለም ይሄ መብት ነው ብሎ ብታገኙት ምን ሊከሰት ይችላል? አመፃ ለምሳሌ ርኩሰት መብት ሆኖ አመፃ መብት ሆኖ ኃጢአት እንደ ጽድቅ ተቆጥሮ ቦታ ተሰጥቶት ወንበር ተሰጥቶት ብታገኙ ማለት ነው። ያ ደግሞ ከተማ ውስጥ አይደለም፣ መዝናኛ ቦታ አይደለም፣
ቤተክርስቲያን ውስጥ ቤተክርስቲያን ነን በሚል ውስጥ ቤተክርስቲያን ውስጥ አልበለው ቤተክርስቲያን ነን በሚል ውስጥ ያ ደግሞ በተራው ምዕመን አይደለም፣ በአስተማሪው ጭምር፣ በሰባኪው ጭምር፣ በመሪው ጭምር እንደዚህ አይነት ነገር ተደርጎ ብታገኙ ምረም ትሉት። ይሄ ዓለማችን እያየ ነው ያለ ነው። ይሄ ፈተና ትንሽ ነገር አይደለም። በቤተ ክርስቲያን ታሪክ እኔ እስከማውቀው ድረስ የቤተ ክርስቲያን መሪ ክርስቲያን በየትኛውም ዘመን አሁን እኛ ካለንበት ዘመን ውጪ በየትኛውም ዘመን ርኩሰት ሳይል አልፎ አያውቅም፣ ደግፎ አያውቅም። አመፀኛን፣ ኃጢአተኛን፣ ርኩሰትን እምቢ ያለን ያው በስሙ ብንጠራው ሰዶማዊነትን፣ አመፀኝነትን ይሄንን መብት ነው እንደ መብት ሊቆጠር ይችላል ብሎ ያስተማረ ምዕመን ያስተማረ የቤተ ክርስቲያን መሪ በጭራሽ የለም። አሁን ግን አለ። ስለዚህ ይሄ ዘመን መቼ ነው የጀመረው? እንደዚህ አይነቱ ታሪኩን ከዚህ ዘመን ብለን መውሰድ እንችላለን። ነገር ግን የኛ ዘመን ነው። በቃ በእኛ ዘመን ይሄ ያለ ነው። ይሄ ካለ ለቤተ ክርስቲያን የውስጥ አደጋም ነው፣ የውጭ አደጋም ነው። በውጭ በሕግ ይደገፋል፣ በውስጥ ደግሞ በቤተ ክርስቲያን መሪዎች ሳይቀር ይደገፋል። እንዲያውም ግፊት ሁሉ በቤተ ክርስቲያን ላይ እኔ እስከማቆረስ ግፊት አድርገው ገንዘብ አንረዳችሁም ብለው እኛ ኢትዮጵያ ውስጥ ያሉ አብያተ ክርስቲያናትን ገንዘብ አንረዳችሁም ይሄን ካልተቀበላችሁ ብለው የገንዘብ እርዳታ ያቆሙ ሁሉ አብያተ ክርስቲያናት አሉ። እኔ ያውቃለሁ፣ ስም ላለመጥራት ነው። ይሄ ለትውልድ አደጋ ነው፣ ለቤተ ክርስቲያን አደጋ ነው። ለምንጠብቀው ለተስፋችን ለክርስቶስ መምጣት አንድ ሴንስ የሚደረግ ሽታ ነው፣ አደጋ ነው። ቤተ ክርስቲያን አካባቢ እንዲኖር የማንፈልገው በምድራችን እንዲኖር የማንፈልገው ነገር ነው። ግን በምድራችን ማስቆም አንችልም። ምክንያቱም ከቤተ ክርስቲያን ውጭ የሆነ ሰው አለ፣ ርኩሰቱን የሚደግፍ ሰው አለ። ያ ሰው እንዳይኖር ማድረግ አንችልም። የዛን ሰው መብት የመኖር መብት አንከለክልም። ቤተ ክርስቲያን ላይ ግን ቦታ እንዲኖረው አንፈልግም፣ አያስፈልግም ማለት ነው። ይሄ አንዱ ነው። ሌላስ አዎንታዊ የሚመስል ግን ደግሞ አደጋ ጭምር ያለው ሌላም ነገር ልንገራችሁ። አሁን ለምሳሌ ከፍተኛ የሆነ የቴክኖሎጂ እድገት አለ። አሁን ይሄ ይጨምራል፣ በጣም ኤክስፓንድ ያደርጋል በደንብ ማለት ነው። ከፍተኛ የሆነ የዓለም ትስስር አለ። ይሄ ትስስር በጣም ከባድ የሆነ ሌላ ፈተናም ያመጣል። አንዱን ፈተና ልንገራችሁ። አውሬው ሲመጣ፣ አመፀኛው ሲመጣ የሚያደርገው ነገር ምንድነው ቢባል የመጀመሪያ ስራው በሲስተም ሰዎችን ሁሉ መቆጣጠር ነው። ይሄን ራዕየ ዮሐንስ ምዕራፍ 13 ጋር ሄዳችሁ ማንበብ ትችላላችሁ። ማንም ሰው ቁጥሩን በአካሉ ላይ ካልተከተበ ካልተመዘገበ በቀር እንዳይሸጥ እንዳይለውጥ የሚያደርግ በቀላሉ ለመከታተል የሚያስችል ሲስተም ነው። የቴክኖሎጂውን ማደግ እንደግፋለን ወይ? እስ እንደግፋለን። ማደግ አለበት ወይ? ህይወት መሻሻል አለበት ወይ? እስ መሻሻል አለበት። ግን ቴክኖሎጂው አድጎ የት ነው የሚያቆመው? ምንድነው ዓላማው? ማሻሻል፣ የህይወትን ማሻሻል ብቻ ነው? ሌላ አደጋ ያመጣም? ያመጣል። ምንድነው ያ አደጋ? አንድ ክፉ ኃይል የቴክኖሎጂውን ሲስተም ከአንድ ቦታ ስለሆነ መቆጣጠር ሲጀምር በየትኛውም ሰው ላይ ክፋቱን አፕላይ እንዲያደርግ እድል ይሰጠዋል። ለምሳሌ 666 የሚባለው ሲስተም ነው፣ ቁጥር ነው፣ ሲስተም ነው። ስለዚህ እሱን ቁጥር በየትኛውም ሰው ላይ አፕላይ ማድረግ ከተቻለ አደጋ ያመጣል ማለት ነው።
ይሄ ሊታወቅ ይገባል፣ ሊነበብ ይገባል። ፈተና ነው፣ ልናስብበት ይገባል ማለት ነው። ምን ማለት ነው? ልናስብበት ይገባል። እንዴት ነው ማምለጥ የምችለው? አደጋ ቢመጣ በዚህ በኩል ለምን ሩቅ እሄዳለሁ? ስልካችን ምንድን ነው እያደረገ ያለው? ሩቅ ለምን እንሄዳለን? ስልካችን ምንድን ነው እያደረገ ያለው? ሞባይላችን ላይ እየመጣ ያለው ነገር ምንድን ነው? እንቆጣጠረዋለን? በቲክቶኩ የምናያቸውን የሚመጡትን እንቆጣጠራቸዋለን? በፌስቡክ የሚመጡትን እንቆጣጠራቸዋለን? በዩቲዩብ የሚመጡትን እንቆጣጠራቸዋለን? በሌላው ሶሻል ሚዲያ የሚመጡትን እንቆጣጠራቸዋለን? ይህን በሜንስትሪም ሚዲያ በቴሌቪዥን የሚመጣውን እንቆጣጠረዋለን? አንቆጣጠርም። ከኛ ሲስተም ከኛ ፈቃድ ውጪ ነው፣ ከኛ ቁጥጥር ውጪ ነው። ስለዚህ እጃችን ላይ ያለው ስልካችን ንባብ አስተወን፣ ጸሎት አስተወን። እጃችን ላይ ያለው ስልካችን አባትና ልጅን አለያየ፣ እናትና ልጅን አለያየ፣ ባልና ሚስትን አለያየ፣ ጊዜያችንን በላ። ስልካችን ማለት ነው። ይሄ በጎ ይመስላል፣ ግን አደጋ አመጣ። ስለዚህ ቴክኖሎጂውን ቃል በቃል ቀጥታ አንቃወመውም። ነገር ግን እንዴት ነው የሚተላለፈውን ነገር እንዴት ነው ኮንትሮል ማድረግ የሚቻለው? ይቻላል ወይ? እንዴት ነው ማኔጅ የምናደርገው? እንዴት ነው ራሳችንን የምንጠብቀው? እንችላለን? ይሄ ሁሉ ፈተና ነው። ስለዚህ የቴክኖሎጂ እድገት፣ የቴክኖሎጂ ግስጋሴ፣ የእውቀት እድገት፣ የሰው ልጆች አቅም ማደግ፣ ስልጣኔው መግፋቱ፣ ማደጉ፣ አድቫንስድ የሆነ ሲቪላይዜሽን መምጣቱ ጥቅም ብቻ አይደለም፣ ጉዳት አለው፣ አደጋ አለው። መገራት አለበት። ምንድነው የሚገራው? እምነት። ምንድነው የሚገራው? እውነት። ምንድነው የሚገራው? ፍቅር። ምንድነው የሚገራው? የሰው ልጆች ነፃነትና እኩልነት። ምንድነው የሚገራው? ወንድማማችነት። የኛ ህይወት ከስልጣኔ በላይ ነው፣ ከቴክኖሎጂ በላይ ነው፣ ከሳይንስ በላይ ነው፣ ከእውቀት በላይ ነው። ስለዚህ ለሰው ህይወት ዋጋ የሚሰጥ ስርዓት መኖር አለበት። ያ ደግሞ ክርስትና ነው። የክርስትና ጨውነት፣ የክርስትና ብርሃንነት፣ የክርስቶስ ጨውነት፣ የክርስቶስ ብርሃንነት እዚህ ላይ ነው። ያማይሆን ከሆነ እንጎዳለን፣ እንታመማለን፣ እንመረዛለን። የምንታከምበት መንገድ ከሌለን፣ ከቃሉ ከራቅን፣ ከንስሐ ከራቅን፣ ከወንጌል ከራቅን፣ ከክርስቶስ ከራቅን፣ ከጸሎት ከራቅን ህመሙ እየጸና ይመጣል። ማህበራዊ በሽታ ይሆናል። ትውልድን የጄኔሬሽናል የሆነ ዲዚዝ ይሆናል፣ በሽታ ይሆናል። ትውልድን መግደል ይመጣል። ይሄንን በደንብ ማየት እንድትችሉ መጽሐፈ መሳፍንት ምዕራፍ 2 ጋር ቤታችሁ ሄዳችሁ ነው የምታነቡት። እኔ ሐሳቡን ነው የማቀርብላችሁ። አንድ ጥቅስ ብቻ ላነብ ስለፈለኩ ነው። ሁሌ በጣም የሚያስገርመኝ ማለት ነው መጽሐፈ መሳፍንት ላይ ይሄ ተጽፏል። ሁሌ አይኖራችሁ ጋር እንደውም ይሄ ሸክም እንዲሆንባችሁ የትውልድ እንትን ነው፣ የትውልድ ህማም ነው፣ የትውልድ በሽታ ነው። አንድን ትውልድ ብቻ ሳይሆን በጣም ብዙ ትውልድ የበላ ማለት ነው። 12 መሳፍንት ተነስተዋል። 12ቱ መሳፍንት የተነሱበትን መንገድ ተመልከቱ። መጽሐፈ መሳፍንት ምዕራፍ 2 ላይ ቁጥር 8 ላና እስከ 10 ድረስ ሶስቱን ቁጥሮች ላነብላችሁ። የእግዚአብሔር ባሪያ የነዌ ልጅ ኢያሱ ዕድሜው 110 ዓመት ሲሆነው ሞተ። በተራራማው በኤፍሬም ሀገር በጋስ ተራራ በሰሜን ባለችው በርስቱ ዳርቻ በትምና ሄሬስ ቀበሩት። ትውልድ ሁሉ ደግሞ ወደ አባቶቻቸው ተከማቹ ይልና ከነዚያም በኋላ እግዚአብሔርን ለእስራኤልም ያደረገውን ሥራ ያላወቀ ሌላ ትውልድ ተነሳ ይላል። ይታያቸዋል። ኢያሱ ሞተ፣ የእስራኤል መሪ። ሽማግሌዎች ከኢያሱ ጋር እስራኤል የመሩት ሁሉ ሞቱ፣ አለፈ። ትውልድ ሁሉ ወደ አባቶች ተከማቸ፣ አለፈ። ምን ማለት ነው?
እግዚአብሔርን የሚያውቀው ኢያሱ ሞተ። እግዚአብሔር ለእስራኤል ያደረገውን የሚያውቀው ኢያሱ ሞተ። እግዚአብሔርን የሚያውቁ ከኢያሱ ጋር የእስራኤል መሪዎች የነበሩ ሽማግሌዎች ሞቱ። እግዚአብሔርን የሚያውቀው እግዚአብሔር ለእስራኤል ያደረገውን ሥራ የሚያውቁት አንድ ትውልድ አለፈ። ይሄ ሲያልፍ እግዚአብሔርንና እግዚአብሔር ለእስራኤል ያደረገውን የማያውቅ ሌላ ትውልድ፣ ሌላ ማለት ምን ማለት ነው? ሌላ አመል ያለው፣ ሌላ አምላክ ያለው፣ ሌላ ሕይወት ያለው፣ ሌላ ፍላጎት ያለው የእስራኤልን አምላክ እግዚአብሔርን የሚተው የአብርሃምን አምላክ የሚተው ጣዖታትን የሚከተል የአሕዛብን ልማድ የሚከተል ርኩሰትን የሚከተል አመፃን የሚከተል ሌላ ትውልድ፣ ሌላ ባህሪ ያለው ትውልድ ተነሳ። ይህ አይነት ክፍተት ይመጣል፣ ይከሰታል። ብዙ ጊዜ በግለሰብ ብቻ አይደለም፣ በትውልድ ይከሰታል። ታስቦ መሰራት አለበት፣ ታቅዶ መሰራት አለበት። እግዚአብሔርን የምታውቅ ቤተ ክርስቲያን፣ እግዚአብሔርን የሚያውቁ አገልጋዮች፣ እውነትን የምታውቅ ቤተ ክርስቲያን፣ እውነትን የምትሰብክ ቤተ ክርስቲያን፣ እውነትን የሚያውቁ አገልጋዮች አርቀው ማየት አለባቸው። እይታቸውም እስከ መጨረሻው ዘመን እስከ ክርስቶስ ተመልሶ መምጣት እስከ መጨረሻው ፍርድ ድረስ እስከ ዘላለምም ድረስ በእግዚአብሔር ዓይን፣ በእግዚአብሔር ቃል፣ በእግዚአብሔር ፈቃድ አርቀው ማየት አለባቸው። እያንዳንዱን ትውልድ ሊያጋጥመው የሚችለው አደጋ ምን እንደሆነ ማየት አለባቸው። ይኸው ለእኛ ሐሰተኞች እንደ ልባቸው የሚናገሩ፣ ጥላቻን እንደ ጽድቅ የሚሰብኩ፣ መለያየትን እንደ አንድነት የሚሰብኩ፣ ገናና ታሪክን የሚያራክሱ፣ ስልጣኔን፣ እውነተኛውን መንገድ፣ እግዚአብሔር የሚወደውን ነገር የራሳቸውን ስሜት አስከትለው የሚናገሩ ሁሉ መጡ። ጽድቅ ተጣለ፣ እውነት ተጣለች፣ ሐሰት ቦታ ያዘ። መገናኛ መስመሮችን ሁሉ ዋዛ ፈዛዛ ወረራቸው። ስለዚህ ጊዜያችንን አይናችንን አፍጠን በላው የእያንዳንዳችንን ጊዜ። የታለ ጸሎቱ? የታለ እግዚአብሔርን ማሰቡ? የታለ የእግዚአብሔርን ቃል ማንበቡ? የታለ እርስ በርስ መመካከሩ? የታለ እርስ በርስ መረዳዳቱ? ይዞን ሄደ። ስለዚህ ጥሪው ምንድን ነው? ወደ እግዚአብሔር እንምጣ፣ ወደ ዓላማችን እንምጣ፣ ወደ ተጠራንበት ቅድስና እንምጣ። ምክንያቱስ አደጋ ያመጣል፣ ትውልድን ይጎዳል። እየተሰሩ ያሉት ስራዎች ትንሽ አይደሉም፣ በጣም ትላልቅ ናቸው። በሕዝብ አደባባይ ዓለም በሚያየው ሚዲያ ርኩሰት ቀንድ አውጥቶ ፊት ለፊት የመጣበትም ጊዜ አለ። ያየ ነው። የወንጌል መስበኪያ መድረኩን አትሮኑሱን ነካካ፣ የሕዝብ አደባባዩን ወረረ፣ ዓለም የሚገናኝበትን ሚዲያ አረከሰ። እንደዚህ አይነት ነገሩ መጣ። እንደዚህ አትበሉ፣ ሌላ ልንል አንችልም። ሐሰት ነው፣ ርኩሰት ነው፣ አመፅ ነው። እውነትን እንታዘዛት፣ እንቀበላት። ያለዚያ እንጎዳለን። እግዚአብሔር ደስ አይለውም ብቻ አይደለም፣ እኛ እንጎዳለን፣ ትውልድ እንጎዳለን፣ እንከስራለን። አመፃ ማንንም አያዋጣም። ኃጢአት ማንንም አያዋጣም። ርኩሰት ማንንም አያዋጣም። ሐሰተኛ መንገድን መከተል ማንንም አያዋጣም። ግፈኝነት ማንንም አያዋጣም። ዋዛ ፈዛዛ ማንንም አያዋጣም። ኃጢአት ነው። በቃ አለቀ፣ ይቁም። ይሄ በኃይል አይቆምም። ይሄ በውሳኔ አይቆምም። ይሄ በጉልበት አይቆምም። ይሄ በአዋቂዎች ዕውቀትና ምክር አይቆምም። ይሄ በሐኪሞች ሕክምና በመርፌ በክኒን አይቆምም። ይሄ የሚቆመው በእግዚአብሔር ፍቅር ነው። በማን ፍቅር ነው? በእግዚአብሔር ፍቅር ነው። እግዚአብሔርን በማወቅ ነው። እግዚአብሔርን በመፍራት ነው። ፈቃዱን በማወቅ ነው። ፈቃዱን ካወቅን ሕክምናው መድኃኒቱ ፈቃዱ ነው፣ ቃሉ ነው። የክርስቶስ ፍቅር ነው። እግዚአብሔርን መፍራት ነው ትውልዱ ያጣው።
እግዚአብሔርን ማወቅ እግዚአብሔርን መፍራት ከሆነ እግዚአብሔርን መፍራት እግዚአብሔርን ማወቅ እንደ ጎርፍ ይጉረፍ፣ እንደ ዝናም ይዝነብ፣ እንደ ፀሐይ ጮራ፣ እንደ ፀሐይ ብርሃን ከተማዋን ሁሉ ይውረራት። ትውልድ ሁሉ ድምቅ አድርጎ ይናገር። ማንን ማወቅ? እግዚአብሔርን ማወቅ፣ እግዚአብሔርን መፍራት ለእኛ ከፀሐይ ብርሃን የደመቀ ከዝናም የበዛ ከጎርፍ የበዛ ከምድር የሰፋ ከሰማይ የሰፋ ኃይላችን፣ ጉልበታችን፣ ተስፋችን እግዚአብሔርን ማወቅ ነው። ለከተማዋ የምንሰብከው ለዓለም የምንሰብከው ይሄንን ነው። ይሄ ይጠቅማል። ይሄ ለትውልድ ይጠቅማል። ለትውልድ ኃይል ይሆናል። ለትውልድ ጉልበት ይሆናል። ለትውልድ ትንሣኤ ይሆናል። ለሀገር አቅም ይሆናል። ማንንም አያደክምም። የሚያደክመው ኃጢአት ነው። የሚያደክመው ርኩሰት ነው። የሚያደክመው መለያየት ነው። የሚያደክመው ሐሰት ነው። የሚያደክመው አመፀኝነት ነው። የሚያደክመው ሐሰትን እንደ እውነት አትሮኒስ ይዞ መስበክ ነው። ሚዲያ ይዞ መስበክ ነው። መለያየትን እንደ ፍቅር ሚዲያ ይዞ ቁጭ ብሎ ሲሰብኩ ሲጮሁ መዋል ነው። ይሄማ መባረክ ነው። ሰላም፣ እግዚአብሔርን ማወቅ፣ እግዚአብሔርን መፍራት፣ እግዚአብሔርን መውደድ መድኃኒታችን ነው። ይሄን እምቢ ያለ ትውልድ የትኛውም ሐኪም ቢያክመው ምንም ተስፋ የለውም፣ ይሞታል፣ አይቀርም። የትኛውም አማካሪ ቢመክረው አይመለስም። ምክንያቱም እምቢ ብሏል። እግዚአብሔርን እምቢ ያለ በሌላ ምክር በሌላ ጥበብ ሊመለስ አይችልም። የትኛውም ጉልበተኛ ሊከላከለው ቢፈልግ ጥሶ ይወጣል። ትውልድ ጥሶ ሲወጣ ማይበል ነው። ትውልድ አመፀኛ ሲሆን ድንበር አያስቆመውም፣ ኃይል አያስቆመውም፣ ይወጣል። ትውልድን የሚቆጣጠር ኃይል እግዚአብሔርን መፍራት ነው። ይህን ደግሞአለሁ። ትውልድን የሚገዛ ኃይል ጉልበት እግዚአብሔርን መፍራት ነው። እግዚአብሔርን ማወቅ ነው። በእያንዳንዱ ልብ ውስጥ የሚፈስ እግዚአብሔርን መፍራት፣ እግዚአብሔርን ማወቅ፣ እግዚአብሔርን መውደድ፣ እግዚአብሔርን ማመን፣ እግዚአብሔርን ማገልገል፣ እሱን መከተል ካለ ትውልድ ጸጥ ብሎ መሰስ ብሎ ይወጣል፣ ይገባል። ያ ካልሆነስ ማንም ከማንም ጋር መውጣት መግባት አይፈልግም፣ አደጋ ያመጣል። እግዚአብሔር ከክፉ ነገር ይጠብቀን። ሰላም ሆኑልኝ።